ሰላም ሰላም፣ ጤና ፍቅር፣ አንድነት ውድና የተከበራችሁ የዚህ ቻናል ቤተሰቦች ፋሚሊዎች እንዴት አላችሁ? ደህና ናችሁ? ከኛ ሁሉ ሰላም ሁሉ አይሻወይና ነው። እናንተ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ያላችሁበት ብዙ ተዘረፍ እንደሚልልን ሙሉ ተስፋ አለን ማለት ነው። እንግዲህ ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ እያደረጋችሁ ቻናላችንን መቀላቀላችሁን እንዳትዘነጉ እንላለን። ቪዲዮ እንግዲህ የሰማችሁትና የተከታተላችሁትን ይመስል ነበረ። በሚያሳፍር ነገር እንግዲህ ታይቶ ተሰምቶ በማይታወቅ መልኩ ቪዲዮ ተቀንጨብ ተደርግታ ወጥታለች ማለት ነው። በጣም ብዙዎችን አነጋጋሪ የሆነ ቪዲዮ ነው ማለት ነው። ምክንያቱም እንደዚህ አይነት ሰብአዊነት የጎደለው ድርጊት ሲደረግ የመጀመሪያው ነው። እንግዲህ ሁላችሁም ሀሳባችሁን በሰጡበት ማለት ምን እንደምትሉ ሀሳባችሁን ሁሉም የየራሱ መቼም ሀሳብ ይኖረዋልኝ ብዬ አስባለሁ ማለት ነውና እናንተም የራሳችሁን ሀሳብ እንድሰጡ ብዬ ነው ቀንጨብ አድርጌ ቪዲዮውን ያስገባሁላችሁ ማለት ነው። ያው ባልኳችሁ በቃል መሰረትኝ ለእናንተ ትንሽ ቀንጨብ አድርጌ ያሳያችኋለሁ ወደ ቻናል ቤተሰቦች ብያችሁ ነበረ። እኔም ደግሞ ባገኘኋትኝ ትንሽ ቀንጨብ አድርጌ አሳይቻችኋለሁ ማለት ነው። አብዛኞቻችሁ ደግሞ የተወሰናችሁ ሄደሻል ወይ ዜድ ሄደሻል ወይ ምናምን የምትሉኝ ያላችሁ፣ እኔ ምን ልሆን ነው የሚሄደው? ምን ልሆን እንደዚህ አይነት ቦታ ላይ ምን ልሆን ነው የሚሄደው ማለት ነው። እና እኔ የለሁበትኝም። እንግዲህ ብዙ ያሉበት አሉ። እንግዲህ በአረብ ሀገራት ቤተሰብ ስንት መስዋዕት ከፍሎ የላካቸው ኑሮዬን ለማሸነፍ ብላ የወጣች ስንት ነገር የሚጠብቃትኝ አላማዋን ረስታ ለእንደዚህ አይነት አጸያፊ ነገር ያደረገች ነው ማለት። ይሄ በጣም የሚደገፍ ነገር አይደለም። እኔ በነገራችን አልደግፈውም። ምክንያቱም ስንት የሚረዱ አሉ። ስንት ወገኖቻችን ጎዳና ላይ ይወደቁ አሉ። በኑሮ ውድነት፣ በጦርነቱ፣ በብዙ ነገር ሜዳ ላይ እየወደቁ አሉ። ለነሱ 10-5 ብንሰጥ ለኛ ትልቅ እርካታ አለውኝ ማለት ነውና ለእንደዚህ ልባቸው ላበጠ ወጠጤዎች ምንነታቸውን ለማያውቁ ጎረምሶች 200 ድርሃም 1000 ድርሃም ወርቅ ቀለበት ምናምን ቅልብ ያርግሽ አባቴ አምላክ ማለት ነው እና እያሉ እግራቸውን እንደዚህ የሚያመጨራርቁ ሰዎች እኛ አይወክሉንም። ምክንያቱም ብዙ ጀግና አሉ፣ ብዙ ጀግና የአረብ ሀገር ሰራተኞች አሉ፣ ብዙዎች አሉ። ስለዚህ እነሱን አይወክልም። ታታሪ ሰራተኞች አሉ፣ ቀን ከሌሊት የሚሰሩ ላባችን በቂጣችን ቁር እያለ አለን ማለት። ስለዚህ እነዚህ የጠገቡ አላማ የሌላቸው የወደፊት እቅዳቸው ምን እንደሆነ የማይታወቀው እነሱ እኛን ሊወክሉ አይችሉም፣ በእኛም ደግሞ ሊጠሩ አይችሉም። ምክንያቱም እነዚህ ማንንም አይወክሉም፣ አንድ ራሳቸውን ነው ማለት ነው። አንድ ሰው አላማ ካለው የዛ የአላማው ነገር ሊያሳስበው ይገባል። ቤተሰብ ካለው የዛ የቤተሰቡ ነገር ሊያሳስበው ይገባል። እናት አባትም ካለው እንደዛው፣ ትዳርም ካለው እንደዛው የትዳሩ ነገር ሊያሳስበው ይገባል እንጂ እንደዚህ አይነት አለሌዎች ተግባር ሊያሳስበው አይገባም። ስለዚህ እኛን አይወክልም። በጣም ብዙዎችን አይወክልም። ጥቂቶች አሉ በቁጥር 10 የማይሞሉ ማለት ነው የሚልከሰከሱ ነገ
መውደቂያቸውን የማያውቁ 10 አይሞሉ። እነሱን ነው የሚመለከተው ማለት ነው እንጂ እንደኛ ያለውን አይመለከትም። እኛ ምን የሰርቼ ሀገሬ በገባው፣ ምን የሰርቼ እንደዚህ ባረኩኝ፣ የወር ብሬ ምን ላይ ላርጋት፣ ዛሬ እንደዚህ ላርጋት። ለቦርሳችን እንኳን የሌለንን ማለት ነው። ለቦርሳችን የሌለንን እንጂ ለእንደዚህ አይነት ተንካሻ ነገር፣ አሳፋሪ ነገር የምናደርግ አይደለንም ማለት ነው። እና ለማንኛውም ለእንደዚህ አይነት ሰዎቹ እንግዲህ በኋላ ላይ ሊጸጸቱበት ይገባል። ምክንያቱም እንደዚህ ደም እየተተፋ ከፍ ዝቅ፣ ከላይ ታች፣ ከላይ ታች፣ ፎቅ ምድር ተብሎ ተሰርቶ ሽንት ቤት ታጥቦ ልብስ ተተኩሶ 24 ሰዓት ደሟ እስኪረጋ ልብስ ተተኩሶ እንደዚህ አይነት ነገር ላይ የሚያውሉት በኋላ ሊያፍሩበት ይችላሉ። ሊቆጫቸው ይችላል፣ ሊጸጽታቸው ይችላል። ግን አሁን ላይሰማቸው ይችላል። ምክንያቱም ዛሬ እነሱ እንደዚህ ያደረጋቸው፣ እንደዚህ ያደረጋቸው፣ እንደዚህ ያደረጋቸው ስለተባሉ በእነሱ ተወዳጅነትን የሚያገኙ መስሏቸዋል። ወለ እንኳን አሁን የሆነ ነገር እንኳን ዩቲዩብ እንኳን ክፈትልንና እንደዚህ እንደ ራሳችን እኛ የምንለውጥ እንስራ አብረን ብሉት አይወድም። የማይወድ ሰው ነው ማለት ነው። አይደለም ሌላ ቀርቶ ማለት ነው። እነሱ ግን በስሩ ያጨበጭባሉ። ዩቲዩብ እንኳን ከፍቶ በራሱ አስተዋውቆ ለዛች ለሴት አይሰጥም። ገብቷቸዋል ወይ? ያስከፍላታለኝ ወይ የሆነ ነገር ያስደርጋል ማለት ነው። ስለዚህ እንደዚህ አይነት ሰው ምን ልሁን ብለው እንደሆነ አላውቅም። እንግዲህ እኛን አይወክለንም ለማለት አክል ነው የምትጠይቁ ስላላችሁ አሁን ለታሄ እኛም ደረሰን ምናምን ላልኩት ብዙዎቻችሁ ሄደሻል ወይ ምናምን አንቺ ማለሽበት እናት እኔ ስንት የሚያሳስበኝ ሴት ነኝ። እንደዚህ አይነት ተልካሻ ነገር አያሳስበኝም። ስንት ጭንቅላቴን ያዞረኝ ነገር አለ ማለት ነው እንጂ ለእንደዚህ አይነት አለሌ ቦታ ላይ እንትን የምለው አይደለሁም። የራሱ የሄደችብኝ ብሬ መወሰደብኝ እያልኩ እንደው 24 ሰዓት የለፋውባት እንደው አልበቃለችኝ እያልኩኝ ጭንቅላቴን ማሳመም ነው አይደለም። ለእንደዚህ አይነት ተንካሻ ነገር ላውል ማለት ነው። እና ብዙ ይረዳል ልርዳ ካልኩኝ ብዙ ከኛ የሚጠብቁ ብዙ አሉ። ጎዳና ላይ አንድ ዳቦ እንኳን ገዝተው መብላት ያቃታቸው አሉ። እንኳን እንደዚህ ብር ተርፎባቸው ለሚያርከፈክፉ ቀርቶ ማለት ነው። ሲጀመር ተርፎት አይደል እንዴ ዱባይ የመጣው? ተርፎት እኮ ነው ዱባይ የመጣው አይደል እንዴ? ቢሞላው ቢተርፈው ነው እዚህ የ666 ቦታ ላይ መጥቶ ሰርጉን የሚያከብረው ማለት ነው። እነሱ ራሳቸው 666ቶች ናቸው። እነዚሁ ራሱ ማለት ነው። እነዚሁ ራሱ 666ቶች ናቸው። ምክንያቱም በዚህ ሰዓት ማንም ሰርግ አያከብረው። አሁን ባለንበት ሰዓት ማንም ሰው ሰርግ አያከብረው። እንግዲህ ሀገር ውስጥ አልሳካ ሲላቸው ዱባይ መጥተው ሰርጋቸውን አከበሩ። ይሄን ምን እንጃ ቤትም ተሰምቶም ቤትም ታይቶ ራሱ የማይታወቅ ነው ማለት ነው። ተሰምቶም ታይቶም አይታወቅም እንደዚህ አይነት ነገር። ስለዚህ ይሄ ማንንም አይወክልም ለማለት አክል ነው። አብራችሁ ተጠቃችሁ ከባ መሰግናለሁ። ባይ ባይ።